ቆይ አንቺ ሄድሽበት ቦታ የት ነው? ቆይ ምን አብለተው ነው የላኩሽ? እኔ ምንም አልሆንኩም። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? ኢየሱስ ይሁን አንተ ሸኝ ያደረግህ ማን ነው? ይኸውልሽ ሴትዮ አረጋጊው። ሴትዮ? እኔን ሴትዮ? አዎ አንቺን ነው ሴትዮ። በቃ ተይኝ። ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም፣ ዝም በል። ቲና የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪ እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። ትንሽ ቀን ስጭን፣ ካሌብንም ንገረው። ጎረቤት እየበጠበጥሽ ይመለከታል፣ ያገባሃል። ሴትዮ ልክሽን እያጣሽ ነው። ሴትዮ እምናደር እንዳይመስልህ። ጎረቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምን ነው ቆይ ቤቴ ያበዛሽ? እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አንተ ግን ጸባይህን አሳምሮ መኖር አቃተህ። እና ይቅርታ ልጠይቅሽ? እረፍዷል። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ። ማን ነው አውሬ? አንቺ? እኔ ግን ግደላት እነቃት የሚለኝ ስሜት አለ። ቆይ ምን በወጣ ነው የሞተን ገል የምታሰባ? ለምን ያለውን ነገር ተናግራችሁ አትገላገሉ? አሁንማ ተገላገልን። ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚህ ሳምንት ያለ። ቆይ ግን ለምንድን ነው ጊዜ የሚሰጣት? አቆይ ራሷ መጣለች። ከዛ እስከምን እንደምትሄድ ሊያት። ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው። 10,000 መቼ አነሰ? ልካፈል ካለች ደግሞ 5,000 ይዛ ከዚህ ቤት ትወጣለች ማለት ነው። ልጅቷ ልታሳብዳት ማለት? ካሌብ ልታሳብደኝ ነው እንዴ? ካበርሽ እኮ ቆየሽ። ገንዘቡስ? ይሄው ይሄ እኮ 10,000 ብቻ ነው። አውቃለሁ። ደሞዜ ነው። ልክ ስትፈጭኝ 5,000 ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ልቀነስለት ይችላል። ቆይ ምን ይሆንልሽ? ይሄ የአባቴ ንብረት አንስቼ ልስጥሽ? ከቤት ይውጡ። የቀራት ይሄ ነበርና በስተመጨረሻ ቲና እዛ ቤት የሚኖሩትን ካሌብን አባቱን ትሁትንም ልብሳቸውን በራሷ እጅ ሻንጣ ውስጥ ጨመረችላቸውና ከቤቴ ውጡ ብላችኋለች ማለት ነው። መጀመሪያ ላይ ለሽማግሌው ለካሌብ አባት ቀነ ገደብ ሰጥታችሁ ነበር። ስንት ቀን ልስጣችሁ? ከዚህ ቤት የምትወጡበትን ቀን፣ ሌላ ማረፊያ የክራይ ቤትም ይሁን የምትፈልጉበትን ቀን ስንት ቀን ልስጣችሁ ብላ መጀመሪያውኑም አስቀድማ ለሽማግሌው ነግራ ነበር፣ ከዛ ቤት እንዲወጡላት እንደምትፈልግ ማለት ነው። ሽማግሌው ግን ፈገግ ብሎባት እሺ በቃ ትንሽ ቀን ብቻ ታገሺና ያላት እንጂ እዛ ጋር ቤቱ የሷ እንዳልሆነና እስካሁን እየተሸወደች እንደሆነ አልነገራትም ማለት ነው። ዳኒ ደግሞ ይሄ ነገር ጨንቆታል። እዛ ጋር ለሷ ነግሮ በቃ እሷ አርፋ እንድትቀመጥ ለማድረግ ሞክሯል። ግን ሽማግሌው ደግሞ እዚህ ጋር ሊያበድረው ቃል የገባለት ብር ስላለ ይሄን ነገር ለሷ ከነገርካት ገንዘቡን አታገኝም፣ ከፈለክ ነገራት፣ ገንዘቡ ካጣ ደግሞ በእኔ አትዘን ብሎታልና ዳኒ እዚህ ጋር በመሃል አጣብቅኝ ውስጥ ገብቶ ይሄንን ነገር እንዴት እንደሚነግር በጣም ተቸግሯል ማለት ነው። ቲና ደግሞ መጀመሪያ ላይ ሽማግሌው በጠየቃት ቀነ ገደብ ትንሽ ቀን ብቻ ስጪንና ቤቱን እንፈልጋለን ባላት መሰረት ያንን ነገር ተስማምታ ነበር። እሺ በቃ የተወሰነ ቀን ሰጥቻችኋለሁ፣ እናንተ ደግሞ ቤት ፈልጉ፣ ሌላ ቤት ማረፊያችሁን አዘጋጁ ብላው ነበር። ግን በስተመጨረሻ ካሌብን ገንዘቡን እንድታካፍለኝ እፈልጋለሁ፣ እስካሁን የለፋበትን ያንተ አካውንት ላይ ያለውን ገንዘብ ግማሹን የኔን ድርሻ መውሰድ እፈልጋለሁ ብላ ካሌብ ስትጠይቀው እዛ ጋር ደግሞ ሽማግሌው ያደረገው ለካሌብ እንደ ደሞዝ እንዲሆነው 10,000 ብቻ ነበር ወደ አካውንቱ ያስገባው ማለት ነው። ካሌብም አካውንቱ ላይ ያለውን 10,000 ብር እሷ እንድታይ ብሎ ሆን ብሎ የባንክ ደብተሩን ፊት ለፊት አድርጎ ነበርና ቲና ደግሞ ያንን ስታይ በጣም አብዳለች ማለት ነው። ይሄንን ሴራ ያሴረው ግን ሽማግሌ ነው። ሽማግሌው አሁን ላይ እያደረገ ያለው ለስለስ ያለና ቀላል በቀል እየተበቀላት ነው ማለት ነው። እሷ ከዚህ በፊት ላደረገችው ነገር ጨርቋን ጥላ አብዳ ከዛ ቤት እንድትወጣ ፈልጋለሁ እንጂ ሁሉም ነገር ባንዴ እንዲቋጭ አልፈልግም ባለው መሰረት ይሄንን ሴራ ያሴረው እሱ ነበርና ለካሌብ እንደ ደሞዝ 10,000 ብር አካውንቱ ላይ ያስገባለትና ያንን ደግሞ ቡኩን ፊት ለፊት አድርግ እሷ ከመጣች ትየው ብሎ ያንን ነገር እሷ እንድታይ አድርጓል ማለት ነው። ቲና ደግሞ ይሄንን ነገር ስታይ በጣም አሳብዷት ነበር። በጣም ተናዳለች ካሌብ ላይ። ገንዘቡ ይሄ ብቻ ነበር እንዴ? እስካሁን ስለፋበት የነበረው ብር እንዳለ የት ገባ ብላ እዛ ጋር በጣም ጮሃበት ብትጠይቀውም ካሌብም በጣም አሹፎባታል ማለት ነው። አካውንቴ ላይ ያለው ገንዘብ ይሄ ብቻ ነው፣ 10,000 ብር ነው፣ 5,000 ብር እንካፈላለን ወይ ደግሞ ካልሆነም ከዚህ ላይ ራሱ የአስቤዛ ራሱ ሊቀነስ ይችላል ብሎ እዛ ጋር ንዴቷን ጨምሮላታል ማለት ነው። ቲና ይሄ አሳብዷት ነው በስተመጨረሻ ግራ ሲገባት ወደ መኝታ ክፍል ገብታ በራሷ እጅ የሁሉንም ልብስ ሻንጣ ውስጥ ጨመረችላቸውና ቤቴ ለቃችሁ ውጡ፣ ከቤቴ እንድትወጡልኝ እፈልጋለሁ እያለቻቸው ያለችው ማለት ነው።
ማለት ነው። ዳኒ ግን ብዙ ነገር ብሎ እሷን ሊያስቆማት ፈልጎ ነበር፣ እሷ ተረጋግታ እንድትተው። እናም ደግሞ አንቺ የማታውቂው ነገር አለ ብሎ ሲነግራት ራሱ እሷ ምንድነው የሚያውቀው ምን ሊነግረኝ ፈልጎ ነበር የተወው ብላ ያን ነገር ቆም ብላ ማዳመጥ አልፈለገችም። እሷ በቃ በስሜት እየተመራች ነው። አሁን ላይ እሷ የሚታያት አንድና አንድ ነገር ከዚህ በፊት ስታልመውና እቅዷ የነበረው ቤቱን በራሴ ስም አደርጋለሁ እናም ደግሞ የተቀሩትን ከዛ ቤት አባርራቸዋለሁ ብላ ነበር ያሰበችው። አሁን ደግሞ ቤቱ በእጄ ገብቷል። ስለዚህ ምንድነው የምጠብቀው? እናም ደግሞ እዚህ ጋር ብሩን ካላገኘው ምን ይሁን ብዬ ነው እዛ ቤት እነሱን ማቆየው? ለ5000 ብር ብቻ ብዬ ነው የምታገሳቸው የሚለውን አስባ በስተመጨረሻ ከቤቴ ውጡ ብላችኋለች ማለት ነው። እሷ ከዚህ በፊት የምታውቀው የካሌብ አካውንት ላይ በጣም ብዙ ብር እንደነበረ ነው የምታውቀው። ካሌብ ደግሞ ያ ብር የሱ እንዳልሆነና የድርጅቱ እንደሆነ ነግሯታል። ግን እሷ ያ ቢሆን ራሱ ከድርጅቱ ላይ እስካሁን የለፋውበትን የድርሻዬን ስጠኝ ብላ ብትጠይቀውም ድርጅቱ ደግሞ የኔ አይደለም የአባዬ ድርጅት ነው የአባቴ ንብረት ነው እንዲያንስቼ የምሰጥሽ ብሎ ያ ነገር እንደማይሆን ነግሯታል ማለት ነው። ይሄ ነገር ራሱ ንዴቷን ከጊዜ ወደ ጊዜ በጣም እየጨመረባት ነው። እዛ ጋር ደግሞ ካሌብና አባቱ ራሱ ሲያበሳጯት፣ በዚህ ጋር ደግሞ ዳኒ እንድትረጋጋ ደጋግሞ ይነግራታል። ግን እሱ ከሷ ጎን ሊቆም አልፈለገም። ይሄ ነገር ራሱ እያናደዳት ነው። ለምንድነው ከጎን የማትቆመው? ለምንድነው እኔ የምለውን እሺ የማትለኝ? እኛ እኮ ስንፈልግ የነበረው ይሄን ነበር፣ እስካሁንም ስንለፋበት የነበረው ለዚህ ነበር። ለምንድነው እሱ የኔን ሀሳብ ማትቀበለው ብላ ብትለውም ዳኒ ደግሞ እዛ ጋር እውነቱን ሊነግራት አልፈለገም። ግን ደግሞ እንዲሁ በደፈና ብቻ እሷ እንድትረጋጋና ነገሩን እንድታቆም አሁን እያደረገች ያለችውን ነገር እንድትተው ነግሯታል። ግን ቲና ይሄንን ነገር ልትቀበለው አልቻለችም ማለት ነው። ሌላው ነገር ደግሞ ዛሬ ያናደዳትና ትንሽ ያበሳጫት ነገር የኤደን እዛ ቤት መምጣት በጣም አናዷታል ማለት ነው። ኤደንን ከዚህ በፊት መንገድ ላይ አይታለች። ከካሌብ ጋር መንገድ ላይ ሲሄዱ አይታታለችና ያኔ እሷን የመሰላት የካሌብ ፍቅረኛ ነች። ካሌብ ከኔ ቀጥሎ እኔን ከፈታት እሷን ሊያገባ ነው የሚፈልገው የሚለውን ነገር ነበር ከዚህ በፊት እሷ ያሰበችው። አሁን ደግሞ ያቺ ልጅ እሷ መንገድ ላይ ያየቻት ያቺ ልጅ ደግሞ ቤቷ መጣ ሳሎን ሶፋ ላይ ስትቀመጥ ይሄ ነገር በጣም አናዷታል። እነሱ ከዛ ቤት ሳይወጡልኝ እናም ደግሞ እኛ ፍቺ ሳንፈጽም እንዴት ነው እሷን እቤት ድረስ የሚያመጣት የሚለው ነገር በጣም አናዷታል ማለት ነው። እዛ ጋር ኤደን የምታውቀው ቲና የዳኒ እህት እንደሆነች ነው የምታውቀው። ቲና ደግሞ ኤደንን እዛ ጋር ያሰበቻት የካሌብ ፍቅረኛ ነች የሚለውን ነገር ነበር ያሰበቻት። ሽማግሌ ጉን ቶሎ ብሎ ነገሩ ሳይበላሽ እሷ ልትወጣ ስትል እኮ ነው እናንተ የመጣችሁት፣ ካሌብ ተነስና ሸኛት ሲለው ዳኒ እዛ ጋር ደግሞ ካሌብን ይፈራዋል። ይወስድብኛል፣ ይቀማኛል የሚለው ነገር ስላስፈራው አይ እኔ ራሴ ሸኛታለሁ ብሎ ሲነሳ ይሄ ነገር ራሱ ቲናን አበሳጭቷታል። አንተ ደግሞ ምን ቤት ነው እሷን የምትሸኛት ብላ እሱንም ተቆጥተው ነበር። ያው እሷ ያሰበችው እሱ ደግሞ ምን ቤት ነው ምን አገብቶት ነው የካሌብን ፍቅረኛ የሚሸኘው የሚለው ነገር ነበር ትንሽ ያበሳጫት። ኤደንም በስተመጨረሻ አይ ካሌብ አይደለም ዳኒ ይሸኘኝ ብላ አብራ ወጣለች ማለት ነው። ከዛ ሲመለስ ራሱ ቲና ዳኒ ላይ በጣም ጨዋለች። አንተ ደግሞ ምን ቤት ነህ? ለምንድን ነው የሱን ፍቅረኛ የምትሸኘው? እቺ ልጅ ደግሞ ማነች? ይሄን የምታውቃት አንተ ደግሞስ ምናችሁ ነች ብላ ጠይቀዋለች ማለት ነው። ዳኒ ግን ምንም ሊነግራት አልፈለገም። እሱ ዝም ብሎ እንድትረጋጋ ብቻ ነገሩን ቀስ ብላ እንድታጤነው ነው የሚነግራት ማለት ነው። ሌላው ነገር ደግሞ ዳኒ ካሌብን እንደሚፈራ ግልጽ ነው። እዛ ጋር ካሌብ ኤደንን ይወስድብኛል፣ ይቀማኛል የሚለው ነገር በጣም ስላስፈራው ዛሬ ደግሞ አንድ ያደረገው ነገር ትሁት እዛ ጋር ካሌብን እንድታየው ከካሌብ ጋር ረዘም ላለ ሰዓት ቆም ብላችሁ ስታወሩ ሰምቻችኋለሁ። ምናልባት ይሄ አጋጣሚ ላንቺ ጥሩ ነው፣ ይሄን አጋጣሚ ባታሳልፉ ይሻልሻል ብሎ እዛ ጋር ትሁት ከካሌብ ጋር እንድትቀራረብና መቼም ከቲና ጋር እንደሚፋቱ አውቋል። ያ ነገር እንደማይቀር እሱ ራሱ በልቡ አውቋል። ግን ደግሞ ቲናን ከፈታት ኤደንን ይወስድብኛል ብሎ ስለፈራ ካሁኑ ቶሎ ብሎ ከቲና ጋር እንዲቀራረቡና ቲና በአንዴ ከሰራተኝነት ወደ ቤት ባለቤትነት እንድትቀየር በዛ ነገር እንደማባበያ እሷን እየነገራት ነው። ቲና ግን ታሾፍበታለች። አሁን ውጣልኝ፣ አሁን ልንጣላ ነው እያለችው ነው ማለት ነው። ይሄ ነገር ግን በስተመጨረሻም ሊሆን የሚችልበት ቻንስ ይኖራል ማለት ነው። እዛ ጋር ምናልባት አሁን ካሌብ እስካሁን አባቱ ነው እንጂ ያንን ነገር ያሰበው ኤደንን አግባት፣ በጣም ጨዋ ልጅ ነች፣ በጣም ጥሩ ልጅ ነች ብሎ ስለ ኤደን መልካምነት ያወራትና ለልጁ የተመኛት አባቱ ነው እንጂ ካሌብ እስከዛሬ ድረስ ኤደንን አገባታለሁ ቆንጆ ልጅ ነች ብሎ እሷን የተመኘበት አጋጣሚ የለም። ስለዚህ አሁን እዚህ ጋር ኤደን ምናልባት ዳኒ ያደረገውን ነገር ራሱ ሰምታ ስለምትወደውና ስለምታፈቅረው ብቻ ይቅርታ አድርጋለት ከሱ ጋር መሆን ብትፈልግ ራሱ ካሌብ ደግሞ እዚህ ጋር ከትሁት ጋር አንድ ላይ የመሆን ቻንስ ይኖራቸዋል ማለት ነው። ትሁት ያው ለዛ ቤት ብዙ መስዋዕትነት ከፍላለች። ከዚህ በፊትም ሽማግሌው እንዳይሞት ቲና ያኔ ሽማግሌ ላይ ብዙ ግፎችን ስታከናውን ለብዙ ቀን እሱን ጠብቃለች። ራሷን ራሱ አደጋ ላይ የሚጥሉ ብዙ ነገሮች ቢከሰቱ ራሱ ያንን ነገር ተቋቁማ ሽማግሌውን ከብዙ ነገር ጠብቃለች እና ሽማግሌው ደግሞ ምንም እንኳን ሰራተኛ ብትሆንም ለሷ ብዙ ነገር ማድረግ እፈልጋለሁ ብሎ ከዚህ በፊት ይሄ ነገር አሁን እየተከናወነ ያለው ነገር የሆነ እልባት ካገኘ ለሷ የሆነ
ነገር አስቤያለሁ ብሎ ሲያወራ ነበርና ምናልባት ደግሞ እዚህ ጋር ኤደን በዛ በኩል ከዳኒ ጋር መሆን ነው የምፈልጉ ብላ ያንን እንደ አማራጭ ለሽማግሌው ከነገረችው እዚህ ጋር ደግሞ ትሁትና ካሌብ አንድ ላይ የመሆን ቻንስ ይኖራቸዋል ማለት ነው። ትሁትም በእርግጥ ይሄን ነገር አስባው አታውቅም። እሷ ለተወሰነ ጊዜ እዛ ቤት ሰርቼ ወደ ቤተሰቦቼ መመለስ እፈልጋለሁ የሚለውን ነገር ነበር ከዚህ በፊት ስታስብ የነበረው። ቤተሰቦቿ በተደጋጋሚ ስልክ እየደወሉላት እንደናፈቀቻቸው እየነገሯት ነበርና እሷ እዚህ ጋር የቲና ነገር እልባት አግኝቶ የእሷን ነገር ካስተካከላችሁት እኔ ወደ ቤተሰቦቼ መሄድ እፈልጋለሁ የሚለውን ነገር ነው የምታስቡ እንጂ እዚህ ጋር ከካሌብ ጋር የሆነ ነገር ይኖርናል የሚለውን ነገር አስባ አታውቅም። አሁን ደግሞ ዳኒ ረዘም ላለ ጊዜ ቆማችሁ ስታወሩ አይቻችኋለሁ ያለው እነሱ ምናልባት ስለ ሌላ ነገር ሊያወሩ ይችላሉ። አሁን ግን ዳኒ ባነሳላት ሀሳብ ዳኒ ይሄ አጋጣሚ እንዳያመልጥሽ ባላት ሀሳብ ምናልባት ደግሞ ትሁትም የሆነ ነገር በልቧ ልታስብ ትችላለች ማለት ነው። ሽማግሌው ያው በስተመጨረሻ እንዲሁ በቀላሉ የሚተዋት አይደለም። ልጁም እንዲያገባ ይፈልጋል። ልጁም የተስተካከለ ትዳር ኖሮት ልጅ እንዲወልድ ስለሚፈልግ ምናልባት ደግሞ የኤደን ነገር ካልተሳካና ኤደን እዛው ከዳኒ ጋር መሆን እፈልጋለሁ እኔ እሱን ነው የምወደው ምንም እንኳን ቢያጠፋ ራሱ ምንም እንኳን ይሄንን ሁሉ ነገር ቢያደርግ ራሱ ለኔ ብሎ ነው ብላ ልታስብ ትችላለች። ዳኒ አሁን ከቲና ጋር ተቀራርቦ ይሄንን ሁሉ ነገር እያደረገ ያለው የሆነ ብር አግኝቼ የሆነ ነገር ወስጄ ኤደንን አግብቼ ከሷ ጋር የተስተካከለ ህይወት እንዲኖረኝ እፈልጋለሁ ብሎ ስላሰበ ይሄንን ነገር ደግሞ እሷ እንደ መልካም ነገር ልትረዳለት ትችላለች ማለት ነው። በዛ ጉዳይ ደግሞ ምናልባት ካሌብን ካልፈለገችው ቲናና ካሌብ አንድ ላይ ይሆናሉ ማለት ነው።